አዳነ እባላለሁ። ሁለተኛ ስሜ ደግሞ ዳንኤል እባላለሁ። በአንድ ወቅት ታክሲ እየነዳው የሆነ ሰው እየመጣና መታው። ከኋላ ሲመጣ በቃ ተንከረባብቶ ገደል ሄደ። ከዛ መተው ፖሊሶች አነሱኝ። ሄድኩኝ ቶታል ምናምን ተባለ። እነሱ መኪናው ሄደ። ዩን አማይ የሚለው ነገር ስላልፈረምኩኝ እኔ ፉል ከቨሬጅ ነው ብዬ 400 ምናምን ብር ነው የምከፍል። ከዛ አክሲደንት ሲያጋጥም ክሌም አላደረከም ተብዬ ሪጀክት ተደረገ። ሀብተ ማርያም ላት ወጥቶ ለብሶ ሼክን ሃንድ አድርጎ በቃ እንኳንም ሎየር ነው ብለህ ልትደነግጥ በቃ አፕሮች አድርጎ ውሃ ይምጣል ምን ይምጣል ተኳፊ ተብለህ ሄደህ ቁጭ ትላለህ። ለአንተና ለኢንሹራንሱ ይሄ የለም አይደል? አዎ በቃ እኔ ገጥማለሁ አለ። ገጠመ። አሁንም አሸነፈና መኪናዬን ማስከፈለኝ። እኔ ሀብተ ማርያም ማደንቀው የስልክ አንሰር ማድረግ በጣም ሃይ ክሬዲት ነው የሚሰጠው ለኔ። ሌላ ሎየር እንሄዳለን። ዶክሜንት ከሰጠነ በኋላ እኛን ደውልልሃለን ጊዜው ሲደርስ ነው የሚሉ። ስትረሱ እንዴት እንደሚገልህ አታስቡ። መቼ እንደሚደውሉ አይታወቅም ቀኑ። እዚህ ግን ደውለህ ስታተስ እዚህ ደርሷል ትባላለህ። ሀብተ ማርያም ላክ ገባ ከዚህ እዚህ ደርሷል። ፕሮባብሊ የሚቀጥለው ወር ጃጅመንት አለው። ፕሮባብሊ የዚህን ቀን ኮርት ነው ያለን። ፕሮባብሊ የዚህን ቀን ኔጎሽዬሽን አለና በቃ እያንዳንዱ ስታተስ ታገኘዋለህ።